ጭራሽ ስድብ። በእርግጥ ስድብ ለተሳዳቢ ነው የሚባልም አንዳንድ ስድቦች ግን ከዛም በላይ ያስተዛዝባሉ። አንዳንድ ሰዎች ብዙም አይጠቅም ያሉትን ሰው መሰለኝ የእንግዴ ልጅ ብለው ሲሳደቡ ይሰማል። በእርግጥ የእንግዴ ልጅ ስድብ ነው? ጤና ይስጥልኝ። ዶክተር ታዘባቸው ጉዳይ ማህጸንና ጽንስ ስፔሻሊስት። የእንግዴ ልጅ እኮ አንተና እናትን ያገናኘ ለ9 ወር የታገሰ የሚያስፈልጉን እየቀነሰ እየመጠነ እየጨመረ ሳምባ ሳይኖርህ እንደ ሳምባ፣ ልብህ የማትችለውን ንጹህ ደም እያጣራ፣ ኩላሊትህ ያልቻለውን እያስወገደ፣ ጉበትህ ያልቻለውን እያጠራቀመ፣ እናትህ እንደ ባዕድ እንዳትቆጥርህ ከእናትህ የሰውነት ኢሚዩኒቲ ጋር እያጣጣመ፣ ያለ ጊዜህ እንዳትመጣ እየታገሰ፣ በየደቂቃው ከግማሽ ሊትር በላይ ደም የሚበጀትለት፣ በውስጡ ያሉ ጥቃቅን የደም ስሮች ቢዘረጉ እስከ 550 ኪሎ ሜትር ሊረዝሙ የሚችሉ ለተወሰኑ ደቂቃዎች ቢላቀቅ ያንተ ብቻ ሳይሆን የወላጅ እናትህ ህይወት አደጋ ላይ የሚጥለው፣ በሳምባህ ተተነፍስ ራስን እንደምትችልና ሌሎች ተንከባካቢዎች እንዳሉ እርግጠኛ ሲሆን ራሱን ለአንተ ብሎ የሰዋውን የእንግዴ ልጅ ብለህ ተሳደብ። የእንግዴ ልጅ ብለው ቢሰድቡህ ደስ ይላል ወይስ ይከፋል? አመሰግናለሁ።